ጌታ ይሁን። ተከብራችሁ ቅዱሳን በሀገርም ከሀገር ውጭም ያላችሁ ወንድሞች ባለፈው እግዚአብሔር ይቀበላችሁ በሚል ክፍል 1 አቀርብላችኋለሁ። ዛሬ ደግሞ ክፍል 2 እግዚአብሔር ይቀበላችሁ። አሁን ደግሜ የምለው ይሄ ነው። እግዚአብሔር ይቀበላችሁ። እግዚአብሔር ሲቀበልን እረፍት ይኖራል። ይህን ቃል እግዚአብሔር እንዲባርክ ነጭር ጸሎት ለጸልይ። የዘላለም አምላክ አባት እግዚአብሔር ሆይ በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር ሆይ ጊዜ ሰጥተሃል። በዚህ ቃል ውስጥ ብዙዎች እንዲጽናኑ፣ ብዙዎች እንዲፈወሱ ቃል ሕያው ነውና ቃል ይሰራል። ቃል ከምጣል ሰማይና ምድር ቢያልፍ ይቀላል ያልክ እግዚአብሔር ቃል በሕዝብ ውስጥ ገብቶ ይህንን ለሚሰሙት ይህንን ለሚያዳምጡት ሁሉ እግዚአብሔር ታምር እንሰራ በኢየሱስ ስም ጸልይ። ክብር ለአንተ ከፍ በል በኢየሱስ ስም አሜን። ተወደዳችሁ ወንድሞች እህቶች፣ ባለፈው እግዚአብሔር ረድቶን መዝሙር 30 በቅንፍ ከቁጥር 1 ጀምሮ አቤቱ ተቀበልኸኛል በሚል ዳዊት ሲናገር የነበረውን ሐሳብ የመጀመሪያ ዙር አቀርብላችሁ። ዛሬ ክፍል 2 ላይ እግዚአብሔር አሁንም ይቀበላችሁ ቁጥር 5 ላይ ነው ዛሬ የምናየው። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው ይለዋል። እግዚአብሔር ሲቆጣ፣ እግዚአብሔር ሲቆነጥጠን፣ እግዚአብሔር ሊያቀነን የተበላሸ ማንነታችን፣ የተበላሸ አእምሯችን፣ የተበላሸ አካሄዳችን ከእግዚአብሔር ቃል ውጪ የሆነው ሲያደርግ የነበረ ማንነታችን እግዚአብሔር ለማስተካከል የሚወደው ይቆነጥጣል፣ ሼፕ ያደርጋል። ሰው ዳዊት ይሄን ያለው ቁጣው ለጥቂት ጊዜ ነው። አሁን እዚህ ጋር የምናየው የዳዊት ስህተቶች እንዳሉ እንመለከታለን። ከእግዚአብሔር ጋር አንዳች ነገር የተሳሳተ ነገር ያለ ይመስላል። ግን እግዚአብሔር በቁጣው አልቆየም። ስለዚህ እግዚአብሔር እንዲህ ይለዋል፣ ቁጣው ለጥቂት ጊዜ ነው ካለ ሞገሱ ግን ለሕይወት ዘመን ነው ይናገራል። ወዳጆች ዛሬ ስለ ሞገሱ ነው ትንሽ የምነግራችሁ። እግዚአብሔር ሲቀበለን፣ እግዚአብሔር ነገሮቻችን ውበት ሲሰጥ፣ እግዚአብሔር ነገሮቻችን በጎነትን ሲያደርግ እግዚአብሔር ሞገስን ይሰጠናል። ሞገስ ማለት ምንድን ነው? ሞገስ ማለት በሰው በእግዚአብሔር ፊት ተቀባይነት ማግኘት ማለት ነው። ምናልባት በዚህ ክፍል ላይ ዳዊት ሞገሱ ለሕይወት ዘመን ነው ይላል። ለሕይወት ዘመን ነው ይላል። ከአንተ ጋር አብሮ የሚዘልቅ ማለት ነው። ምን ማለት ነው? እግዚአብሔር ሲቀበል እግዚአብሔር ሞገስን ይሰጣል። እግዚአብሔር ሲቀበል ሞገስን በአንተ ላይ ያፈሳል። ስለዚህ የጥቂት ቁጣውን ማሰብ ሳይሆን እግዚአብሔር ሞገስ እንደሚሰጠን ካለንበት አዙሪት ካለንበት ጥያቄ እግዚአብሔር እንደሚያወጣን ማሰብ መጸለይ ወሳኝነት አለው። በሉቃስ ወንጌል ምዕራፍ 2 ላይ ቁጥር 52 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞገስ በቁመት በጥበብ በሰውና በእግዚአብሔር ፊት ምን ይል ነበር ይላል? ያድግ ነበር። ሞገስ የሚያድግ የሚሰፋ ነገር ነው። ሞገስ ባጭሩ ትርጉም በእግዚአብሔር ዘንድ ተቀባይነት ማግኘት ማለት ነው። ያችሁት በዘፍጥረት ምዕራፍ 4:4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይለዋል። እግዚአብሔር ሁለት ወንድማሞቾች አቤልና ቃየል መስዋዕት ይዞ ነው የቀረበው። ሁሉም ከተሰማሩበት ነው ያቀረቡት። የበግ እርባታ አለው አቤል፣ ቃየል ደግሞ የእርሻ ላይ የሚሰራ ሰው ነው። ሁለቱም በእግዚአብሔር ፊት ግን ይዞ የመጡት የራሳቸው የሆነ ካገኙት ነው ይዞ የቀረቡት። ለቀያችሁት እግዚአብሔር ወደ አቤልና ወደ መስዋዕቱ ምን ሆነ ይላል? ተቀበለ። ምናልባት ብዙ ጊዜ ቃየልን እግዚአብሔር የጠላ ይመስላል። አይደለም ወዳጆች፣ እግዚአብሔር ከደም ጋር ጉዳይ ስላለው ነው። ደም ከሌለ ስርየት ስለሌለው ነው። ስለዚህ እግዚአብሔር አቤልን የተመለከተው ከበጎችን ኮርማ ይዞ መጥቶ ለእግዚአብሔር መስዋዕትን ሲያቀርብለት እግዚአብሔር መስዋዕቱን አሸተተ፣ ተቀበለው። አያችሁት? የምናቀርበው ነገር ወሳኝነት አለው በእግዚአብሔር።
እግዚአብሔር እንዲቀበለን ከፈለገን መስዋዕታችን እግዚአብሔር እንዴት ነው የሚቀበለው? መስዋዕትን ከማቅረቤ በፊት በእግዚአብሔር ፊት እኔ ሞገስ አለኝ ወይ? እግዚአብሔር ነገርን ይቀበላል ወይ? ይሄ ለእግዚአብሔር ይገባል ወይ? እግዚአብሔርን ደስ ያሰኛል ወይ ብለን ማሰብ እጅግ ወሳኝነት አለው ወዳጆቼ። እግዚአብሔር ሲቀበለን አምስተኛው አያችሁት በሞገስ ያጠግበናል። ምን ማለት ነው? እግዚአብሔር ይቀበልሃል ማለት ነው። ሞገሱም ደግሞ ለጥቂት ጊዜ አይደለም ወዳጅ፣ ለሕይወት ዘመን የሚሆን ሞገስ እግዚአብሔር ይሰጣል። በሕይወት ዘመን ሁሉ ደስተኛ ትሆናለህ ማለት ነው። አንዳንድ ጊዜ በእግዚአብሔር ፊት እግዚአብሔር የማይቀበለን ብዙ አይነት ነገሮችን ነው የምናቀርባቸው። ነገራችን ሞገስ እንዳያገኝ፣ አገልግሎታችን ሞገስ እንዳያገኝ፣ ጸሎታችን ሞገስ እንዳያገኝ የሚያደርገው ብዙ ነገሮች አሉ ወዳጆች። እግዚአብሔር ሞገስ እንዲሰጣችሁ፣ እግዚአብሔር ሞገስ እንዲሰጠን መጸለይ ወሳኝነት አለው። አስቴር በንጉሱ ፊት ሞገስን አገኘች። የብረት ዘንግ ነው፣ የወርቅ ዘንግ ነው የተዘረጋላት። ለምን? ተቀባይነት አግኝታለች። አስቴር ወደ ንጉሱ ከመቅረቧ በፊት ግን አካሄዷን ይዋት ኋላ ሄዳችሁት ታጠበች ይላል። አያችሁ፣ ለበሰች ይላል። የተለያየ ስርዓቶችን አደረገች፣ ግን በንጉሱ ፊት ሞገስ አገኘች። ወዳጆቼ ያለ ጸሎት ትንቢት የለም። ጸሎት የማንጸልይ ከሆነ ሞገስ አይመጣም። በጸሎቱ ነው ሞገስ የሚመጣው። በእስር ቤት ልትሆን ትችላለህ። በማይመች ሁኔታ ውስጥ ልትሆን ትችላለህ። በሚመች ሁኔታ ውስጥ ልትሆን ትችላለህ። ካልጸለይክ በእግዚአብሔር ፊት ሞገስን አታገኝም። ምናልባት ዛሬ እያየን ያለናቸው ነገሮች ከጸሎት ጋር የተዋሃዱ ናቸው ወይ? ከጸሎት ጋር ግንኙነት አላቸው ወይ? ከጸሎት ጋር ህብረት አላቸው ወይ? ይሄ መጠየቃል። ሞገስ ብሎ አይመጣም። ስንጸልይ ነው ሞገስ ብሎ ከእግዚአብሔር ጋር ህብረት ክርስቶስ ስናደርግ ነው ሞገስ ብሎ። ዳዊት ይሄንን ነው ያለው። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። አያችሁት? ጥቂት ቁጣ አለ፣ የሕይወት ዘመን ደግሞ ሞገስ አለ። እግዚአብሔር በሞገስ እንዲያጠግባችሁ ጸልያለሁ ወዳጆቼ። በየትኛውም ቻሌንጅ ውስጥ ያላችሁት ከእግዚአብሔር ዘንድ ሞገስን ጠይቁ። በየትኛውም ፈተና ውስጥ ያላችሁ ወንድሞች እህቶች፣ እባካችሁ ሞገስን ከእግዚአብሔር ዘንድ ጠይቁ። እግዚአብሔር ሞገስን ይሰጣችኋል። ሌላው ስድስተኛው እግዚአብሔር ሲቀበለን መስዋዕታችን እግዚአብሔር ይቀበላል። መስዋዕታችን የምናቀርበው መስዋዕት ማለት ለእግዚአብሔር ይሄ ደስ ያሰኛል ብለን የምናቀርባቸው ነገሮች ሊሆኑ ይችላል። አንዳንድ ጊዜ ዝማሬ መስዋዕት ነው። በእግዚአብሔር ፊት መስዋዕት ነው። ዝማሬ ራሱ፣ ስብከት ራሱ፣ ጸሎት ራሱ ለእግዚአብሔር የምንሰጣቸው ስጦታዎች ሁሉ እግዚአብሔር እንዲቀበለን ካስፈለገ ወዳጆች መስዋዕታችን እንዲቀበል ሞገስ ያስፈልገናል። ሰርቅ አምጥተህ፣ ዋሽተህ አምጥተህ፣ ቀጥፈህ አምጥተህ የሆነ ነገር ወንድምህን ገለህ አጥፍተህ ይህንን ብለህ አይምሮህን ለመሸወት ለእግዚአብሔር አስራት እሰጣለሁ ብለህ ብትል እግዚአብሔር አይቀበልም። ውሸት ነው። እግዚአብሔር ንጹህ የሆነ ነገር ይፈልጋል። ከእንስሳም ንጹህ የሆነ ከምታቀርባቸው ነገሮች ላይ ንጹህ አምልኮ፣ ንጹህ ስብከት፣ ያልተደበላለቀ አንዳንድ ጊዜ አገልግሎታችን ሰውን ለመምታት ብለን የምናደርጋቸዋል። ወንድምን እህትን ለመጉዳት ብለን የምንሄድባቸው መንገድ ይሄ ኪሳራ ነው። ለሕይወት ዘመን የሚሆን ሞገስ እግዚአብሔር አይሰጠም። ስለዚህ ስድስተኛው የምናየው መዝሙር 30 ቁጥር 5 ላይ መስዋዕታችን በእግዚአብሔር ፊት ምን መሆን አለበት? ለቅሶ ማታ ቢሆን ይላል፣ ጠዋት ግን ደስታ ይሆናል ይላል። ዝማሬ ይሆናል፣ አምልኮ ይሆናል፣ ክብር ይሆናል። አያችሁት? ምን ሲሆን? እግዚአብሔር ሲቀበለን ማለት ነው። ዛሬ አንድ ነገር ልላችሁ ፈልጋለሁ። እግዚአብሔር ይቀበላችሁ። እግዚአብሔር በተሰማራችሁበት ሁሉ እግዚአብሔር ይቀበላችሁ። ዛሬ እግዚአብሔር ሲቀበልን አንደኛ በሞገስ ይሞላናል ብያለሁ። ሁለተኛ መስዋዕታችን ወይም የምናቀርባቸው መስዋዕቶቻችን እግዚአብሔር ምን ያደርጋል? ይቀበለናል ብያችኋለሁ።
ወዳጆቼ ወንድሞቼ እህቶቼ ባላችሁበት ስፍራ ሁሉ የእግዚአብሔር መከናወን የእግዚአብሔር በጎነት የእግዚአብሔር ታላቅነት ከእናንተ ጋር ይሁን። አጭር ጸሎት እንጸልይ። እግዚአብሔር አምላካችን አባታችን ሆይ በሞገስ ባለጠጋ እንድታደርገን እለምንሃለሁ። የምናቀርባቸው መስዋዕቶቻችን እግዚአብሔር አንተ እንድትቀበል በኢየሱስ እንጸልይናል። በፍጹም እግዚአብሔር በአንተ ፊት በትህትና በፍቅር እግዚአብሔር ሆይ ነገሮቻችን እንድትቀበልልን አደራ እንልሃለን። ክብር ላንተ ይሁን። በተሰማራንበት በምንሰራበት በተለያየ ተሰማራንበት ሁሉ መከናወን ስጥ። ክብሩ ላንተ ይሁን። ከፍ በል። አሜን። ወዳጆቼ መልካም ቀን እንዲሆንላችሁ ተመኝቻለሁ። ጸልይላችኋለሁ። ከዚህ ቪዲዮ ስር ያለውን አድራሻን በመጠቀም በጸሎት እንዲያግዛችሁ የምትፈልጉ ነገር ካለ ወዳጆቼ በዛ ስልክ መጠቀም ትችላላችሁ። እግዚአብሔር ከእናንተ ጋር ነው። God bless you. Thank you.